ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ዩኒት 2 ጂኦግራፊ የግሬድ 9 እናያለን። ስለዚህ እስከ መጨረሻ ድረስ ተከታተሉኝ ማለት ነው። ክላይሜት ኦፍ ኢትዮጵያ ይላል። ስለዚህ ስለ ክላይሜት ነው የምናየው። ስለዚህ ስለ ክላይሜት እናያለን ማለት ነው እና ኢንትሮዳክሽን አለ። Climate is an important control over the distribution of the flora and the fauna and in the consequence largely determines the agricultural activity and the material available for the shelter and the clothes. ስለዚህ ክላይሜት ምንለው ነገር በጣም ጠቃሚ የሆነ የሚቆጣጠር ነገር ነው ማለት ነው። ስለዚህ ዓለማችን ላይ ያሉ ነገሮችን የተለያዩ ነገሮችን ፍሎራ እንደ ፉና ስንል እንግዲህ እጽዋትና እንስሳት ማለት ነው። ፍሎራ እና ፉና ማለት ስለዚህ ፍሎራ ማለት እጽዋት ነው። in consequence largely determine agriculture activity እና የአግሪካልቸር አክቲቪቲ ስንል እንግዲህ ያው መሬትን አርሶ የሚተዳደሩ ሰዎች ላይ ህይወት ላይ ደግሞ የተለያዩ የሚዘሩ ዘሮች ላይ ደግሞ ተጽዕኖ የሚያመጣ ነገር ነው ማለት ነው። ክላይሜት የምንለው በአጭሩ ሎንግ ፔሪድ ኦፍ ዘ ታይም ነው ማለት ነው። ስለዚህ ክላይሜት የሚለውን ነገር በዚህ መልኩ ዲፋይን እናደርጋለን። ያው ቀጣይ ላይ ደግሞ ብዙ ነገሮችን እያየን እንሄዳለን ማለት ነው። ስለዚህ በዚህ ዩኒቲ ላይ ደግሞ የምናየው ሚኒንግ ኦፍ weather and climate ይላል። ኤሌመንት ኦፍ weather and control of the weather and climate in the ኢትዮጵያ ይላል። climatic region and seasonal variation in ኢትዮጵያ ይላል። measurement of the weather and climate ይላል። ስለዚህ ሚኒንግ ሲል ሚኒንጉ እና ምን እንደሆነ weather እና climate ምን እንደሆነ እናያለን። ኤሌመንቶቹም ደግሞ የዌዘር እና የክላይሜት እናያለን። ኮንትሮል ኦፍ ዘ ዌዘር እና የሚቆጣጠሩ ነገሮች ምንድናቸው? ኮንትሮል የሚያደርጉት ዌዘር እና ክላይሜትን በኢትዮጵያ ውስጥ የሚለውንም እናያለን። ክላይሜት ሪጅን እንደ ሲዝናል ቫሪዬሽን ኢትዮጵያ የሚለውን ደግሞ የወቅት መፈራረቅ በኢትዮጵያ ውስጥ እና በተለያዩ ቦታዎች ሪጅኖችንም ደግሞ እናያለን እና እንዴት እንለካለን ዌዘር እና ክላይሜት የሚለውንም ደግሞ እናያለን ማለት ነው። ስለዚህ እነዚህ ነገሮች ሁሉ ስለምናይ እስከ መጨረሻ ድረስ ቆዩ እና አሁን ደግሞ ሚኒንግ ኦፍ ዘ ዌዘር and climate የሚለውን እናያለን ማለት ነው። ስለዚህ the word weather and climate are closely related but have the cute different። ስለዚህ ቃላቱ weather and climate የሚለው ቃላቱ ግንኙነት አለው በጣም ቃላቱ ግንኙነት አለው ማለት ነው። weather and climate የምንለው ቃላቶች ግንኙነት አላቸው፣ ነገር ግን በጣም ብዙ የሆነ ልዩነት አላቸው ማለት ነው። በጣም ልዩነት አላቸው፣ ዲፈረንስ አላቸው። ስለዚህ closely related ናቸው፣ ነገር ግን but have the cute different ይላል meaning weather refers to condition of the atmosphere in the term of the temperature, rainfall, pressure, wind, moisture, cloudy cover, humidity it is። ስለዚህ weather የምንለው ነገር ኮንዲሽን ነው፣ ኮንዲሽን ኦፍ ዘ አትሞስፌር። ስለዚህ የአትሞስፌሩ የከባቢ አየር ኮንዲሽን ባህሪ ነው ማለት ነው እና ኮንዲሽኑ ስንል ስለዚህ አትሞስፌር ላይ ያለው ኮንዲሽን ነው ማለት ነው weather የምንለው። in the term of the temperature ላይ ያለው የአትሞስፌሩን ሁኔታ ኮንዲሽኑን ምን እንላለን? weather ብለን እንጠራለን ማለት ነው። ስለዚህ ይሄን ደግሞ ምን አይነት ነገሮች አሉት? rainfall የምንለው ዝናብ አለ፣ pressure አለ፣ ግፊት አለ፣ wind አለ፣ ንፋስ የምንለው፣ moisture የምንለው አለ፣ እርጥበት ማለት ነው። cloud cover ማለት የደመና ሽፋን አለ፣ humidity የምንለው ደግሞ እርጥበትነት አለ። እነዚህ ነገሮች ምንድነው? weather ላይ የሚፈራረቁ ነገሮች ማለት ነው። በየዕለቱ የሚከሰቱ ነገሮች ናቸው ማለት ነው። observing in the certain place over the short period of time። ስለዚህ ይሄ weathering የምንለው ነገር short period of the time ነው፣ በጣም አጭር ጊዜ ፐሬድ ነው ማለት ነው እና የአንድ ቀን ፐሬድ ነው። ምክንያቱም በአንድ ቀን ላይ ዝናብ ሊዘንብ ይችላል፣ አየር ሊኖር ይችላል፣ እርጥበት ሊኖር ይችላል፣ ደመና ሊኖር ይችላል። ስለዚህ
ዌዘሪንግ የምንለው ነገር በጣም የአንድ ቀን እና የሾርት ፐሬድ የአጭር ጊዜ ፐሬድ ነው ማለት ነው። ምን ምንለው ነገር ዌዘር ምንለው ነገር it is a phenomena which is varies very much from hour to hour even from day to day ስለዚህ እነዚህ ነገሮች በጣም ልዩነት ይኖራሉ ማለት ነው። ስለዚህ ምክንያቱም ለምሳሌ አንድ ቀን ላይ ዝናብ የሚዘንብ ከሆነ ንፋሳት የሚኖሩ ከሆነ ቀጣይ ላይ ደግሞ ሊለያዩ ይችላሉ ማለት ነው። hour to hours እና በየሰዓቱ ላይ ሊቀያየሩ ይችላሉ እነዚህ ነገሮች ላይ የተጠቀስናቸው rainfall pressure wind moisture ብለን የተጠቀስናቸው ነገሮች ይለያያሉ ማለት ነው። ስለዚህ even from day to day እንደውም ቀን በቀን ራሱ ይለያያሉ ማለት ነው። ስለዚህ the climate is a pattern of weather conditions ግን ክላይሜት የምንለው ነገር የነዚህ የዌዘርን ፓተርን ወይም ድምር ማለት ነው። ስለዚህ ድምሩ ምን እንላለን ክላይሜት እንላለን ማለት ነው። የዌዘር ኮንዲሽን የዌዘር ሁኔታ ማለት ነው። ስለዚህ የአየር ሁኔታዎችና ድምር ክላይሜት እንላለን የረጅም አመት ማለት ነውና የ30 አመት ነው ማለት ነው። ክላይሜት የ30 አመትን መረጃ የያዘ ነገር ነው። ዌዘር ደግሞ በአንድ ቀን ማለት ነውና ሾርት ፔሪድ ኦፍ ታይም ነው። ስለዚህ ይሄንን ነገር እንዳትረሱ ማለት ነው። experienced in a area over long period of time ስለዚህ ቅድም እንደነገርኳችሁ long period of time ነው። ስለዚህ ክላይሜት የምንለው ነገር በጣም የረጅም ጊዜ ሁኔታዎች ማለት ነውና rainfall ምን ብለን pressure wind moisture ብለን የተጠቀስናቸው የአንድ አመት የ30 አመት ሲደማመሩ ምን እንላለን ክላይሜት እንላለን። ነገር ግን በየቀኑ የሚፈራረቁ ኢቭን ሰዓት ላይ ሰዓት day to day የሚቀያየሩ ሆነ ግን ዌዘር እንላለን ማለት ነው። አትርሱ it consider the trend fluctuation and the variation that may occur in the departure from the average condition in the time and the space. A large area experienced only one type of the climate ስለዚህ በጣም ትልቁ ምንለው ኤሪያ አካባቢ ኤክስፐሪንስ የሚያስተናግደው አንድ አይነት ክላይሜት ነው ማለት ነው። ስለዚህ ክላይሜቱ ሊቀያየር አይችልም ማለት ነውና ነገር ግን እንትኑ ላይ እንደነገርኳችሁ ዌዘሪንጉ ሰዓት በሰዓት በቀን በቀን ሊፈራረቅ ይችላል። ስለዚህ ክላይሜት የምንለው ነገር በጣም የረጅም አመት ሁኔታዎችን አየር ሁኔታዎችን ዝናባማ ሊሆን ይችላል ደመናማ ንፋሳማ እነዚህን የ30 አመትን ስንደምር መጽሐፋችሁ ላይ የለም ግን 30 አመትን ስንደምር ክላይሜት እንላለን። የአንድ ቀን ከሆነ ደግሞ ዌዘር እንላለን ማለት ነው። ስለዚህ ይሄንን እንዳትረሱ። ሰብስክራይብ አድርጉ።